ሰላም እንዴት ናቸው? ዛሬ ማጫወታችሁ ከረጅም ዓመት በፊት የሆነ አንድ እውነተኛ ታሪክ ነው። የጉዳዩ ርዕስ ምነው የኮፍያ መዘዝ በሚል ነው ምነግራችሁ። ከረጅም ዓመታት በፊት አንድ ኮሪያዊ የቴኳንዶ አሰልጣኝ የኢትዮጵያ ፌዴራል ፖሊስ በውድ ዋጋ ከኮሪያ ከረዳቶቹ ጋር 3 4 5 ሆነው የኛን ሀገር ልዩ ኃይልና እነዚህ መንግስትን የሚጠብቁ አጃክሮችን ሊያሰለጥኑ ይዟቸው መጥቶ ነበር እና ያኔ በዛ ኮሪያዊ ምክንያት የተፈጠረ አንድ ጨርቆስ አካባቢ የተፈጠረ ታሪክ ነው ምነግራችሁ። ከዕለታት አንድ ቀን እኔ ከስራ አድሬ ሰፈሬ ያው ጨርቆስ ነው ረጅም ዓመት የኖርኩትና ጨርቆስ ወደ ሰፈሬ ሄጄ ትንሽ ተኛውና ደግሞ አንዳንድ ጉዳዮችን ለመጨረስ ከቤት ወጣሁ። እዛው በፊት ጨርቆስ ፖሊስ ጣቢያ ሰራ ስለነበረ እዛ ማስረዳቸው አንዳንድ ጉዳዮችም ፍርድ ቤት የመቀርብባቸው ስለነበሩ በዛ ጉዳይ ላይ የረጅም ጊዜ ስለሆነ ጉዳዩን ላስታውሰው ስለማልችል መዝገብ ቤት ሄጄ ስለ ጉዳዩ ለማወቅ ወደዛ እየሄድኩ ነበር እና ከምኖርበት ቤት አንስቶ ቢያንስ 15 ደቂቃ በእግሬ ስጓዝ በግራና በቀኝ ሲቪል በለበሱ ፖሊሶች ተጥለቅልቋል። ሁለት ሆነው በ100 ሜትር እና በ2 ሜትር ርቀት ፖሊሶች ጥግ ይዘው ቆመዋል። እርስ በርስ የሚያወሩ የሚጫወቱ ይመስላሉ። በጣም በርካታ ፖሊስ በግራ በቀኝ ፈሷል። ይህንን ያየሁኝ አንዳንዶቹ የማውቃቸው ናቸው፣ የፌዴራል ፖሊስ ክትትል ናቸው። አንዳንዶቹ ደግሞ ሌላ ጊዜ ሲቪል የማይለብሱ ለዚህ ጉዳይ ብቻ ሲቪል ለብሰው የመጡ ናቸው። አመራሮቻቸው ሳይቀር እዛ ቦታ አየሁ እና ተገረምኩ። ምን ተፈጥሮ ነው ሰፈር ብያለሁ። እያለፍኩ ያየኋቸው በአይን ዝም ብያቸው ነው የሄድኩት። የማውቃቸውም ቢሆን ሰላም ማለት አልችልም፣ ምክንያቱም እኔ እዛ ሰፈር ፖሊስ መሆኔ ይታወቃል። አንዱን ፖሊስ ሄጄ ሰላም አልኩት ማለት ፖሊስ እንደሆነ ተናገርኩት ማለት ነው። ይሄ በጸጥታ ሙያ ተቃጠለ ነው የሚባለው። አንድ ሰው ወይ ሴኩሪቲ ወይ ስውር ስራ የሚሰራ ሆኖ የሆነ ደንብ ልብስ የለበሰ ሰው ከሱ ጋር ከታየ በቃ በሌሎች ሰዎች አይን ከዛን ጊዜ ጀምሮ ጥርጣሬ ላይ ይወጥቃል ከሚል ብዙ ጊዜ ያን ሰው እንደዚህ በገላጣ ቦታ አንተ በምታውቅበት ቦታ አታናግረውም። ስለዚህ ሁሉንም ዝም ብያቸው ለጉዳይ ወደ ፖሊስ ጣቢያ ስገባ ዋናው ኃላፊያቸው እዛ ቆሞ አየሁት። ብዙ ሰላምታ አልነበረንም፣ በአይን ነው የምንተዋውቀው እና እዛ ዞን ላይ ያለውም የዞን አዛዥ 5 ፖሊስ ጣቢያዎች የሚያስተባብሩ ሰውዬ እዛ ነበረ። ከዛ ከሱ ጋር ሰላም ተዋብለን ስንገባ ያኛው ሰውዬ ይሄን ጠይቆ ጨርቆስ ነው ሰፈሮች ስለ ጨርቆስ ያውቃል ጠይቆ ብሎ መራው መሰለኝ መጣና አናገረኝ። በጣም ሚስጥራዊ ነው ፕሊስ ይሄን ነገር እንዴት ትረዳናለህ ምናምን። ሰውየው ከኮሪያ ሲመጣ አባቱ የካንሰር በሽተኛ ነበረ እና አባቱ የካንሰር በሽተኛ ሆኖ ሊሞት ጥቂት ቀን ሲቀረው ይሄ ልጅ የስራ እድል አገኘ እና በመጨረሻም ፕሮሰሱ አልቆለት ወደ ኢትዮጵያ ሊመጣ ሲል ጥሩ ተከፋይ ነው። ቀደም ሲል ፖሊስ የነበረና በዛ ጥቁር ቀበቶ ያለው ለረጅም ጊዜ ያሰለጠነ ትልቅ ባለሙያ በቲም የሚሰራ ነው። ከሱ ተከታዮች አሉት። ስለዚህ እሱ ወደዚህ ሀገር ስራውን አሸንፎ ሲመጣ የሚከፍለው የኮሪያ ኤምባሲ ይመስለኛል መንግስት ነው የሚከፍለው፣ ግን ተጎስ ያለ ገንዘብ የሚያገኝበት ስለሆነ አባትየው እንዲሄዳ አበረታታው። ሂድ አለው። ሂድ፣ እኔ መሞቴ አይቀርም፣ አንዴ ካንሰር ነው የታመምኩት። ስለዚህ አንተ ከድል መደናቀፍ የለብህም እና ስትሄድ ግን ይሄን ኮፍያ ለማስታወሻ ሁልጊዜ ቃናት እንዳይጠፋ አርጅቶ ተቀዳዶ እንዳይወድቅ እየጠጋገን ሁልጊዜ በዚህ ኮፍያ አስታውሰኝ ብሎ አንድ ኬፕ የሚያምር ኬፕ ሰጥቶት ነበር። አዲስ ኬፕ ነው፣ አባትየው ከሳጥን ውስጥ አውጥቶ ነው የሰጠው። እሱም ለኔ አባቴ የሰጠኝ ነው ብሎታል። ስለዚህ ይሄን ኮፍያ አድርጎ የኮሪያዊ አሰልጣኝ ከተሞች ወንጀል የሚበዛባቸውን ቦታዎች አሳዩኝ ሲል ጨርቆስ አካባቢ ለመጎብኘት በመጣበት አንድ የ11 ዓመት ወይም የ12 ዓመት የሚገመት ልጅ ኮፍያውን ስለወደደው ካናቱ ላይ ከኮፍያው መንጭቆት ሮጦ አመለጠ። ይህ ከሆነበት ቀን ጀምሮ ይሄ ኮሪያዊ እንግዲህ ስራዬንም አልሰራም ወደ ሀገር ይመለሳለሁ እያለ በቃ እያለቀሰ አስቸገረ። እንደውም ቲኬት ቡክ አረገ ነው በዚች ቀን ውስጥ ካልተገኘ ብሎ አረገ። ስለዚህ ፖሊሶቹ በሙሉ ኃይላቸው ያን ኮፍያ የወሰደውን ሰው ለመያዝ እየተረባረቡ ነው። የፌዴራል ፖሊሶችና ልዩ ኃይሎች አንድ ነገር አለባቸው። እነሱ ከሌላ ቦታ ከትግል ቦታ በብዛት የመጡ ስለሆኑ የዛን ጊዜ የከተማ ሰው አያምኑም። እኛ ፖሊስ ብንሆንም ሌቦች ነው የምንመስላቸው። ስለዚህ ስለማያምኑ እንደዚህ አይነት ነገሮች እንኳን ኮፍያን እንኳን ሚስጥር ለወረዳ ፖሊስ መናገር አልፈለጉም። ስለዚህ በራሳችን እንይዘዋለን ብሎ እየሞከሩ ነው። ለነገር የከተማ ወንጀል በከተማ ሰው ነው የሚሰራው እንጂ ዝም ብሎ የሆነ ሰው ክፍለ ሀገር የነበረ ሰው የከተማ ወንጀል መያዝ ይከብደዋል። አካባቢ ማወቅ አለብህ፣ ሰው ማወቅ አለብህ። የፖሊስ ዋናው ሪሶርሱ ደግሞ ህዝብ ነው።
ከህዝብ ጋር መግባባት አለብህ። ያ በሌለ ሁኔታ ስራ መስራት አይቻልም። እና እነሱ እዛ ቦታ ላይ ይህን ክትትል ሲያደርጉ 8 ቀን አልፏቸው ነበር። እነሱ የሚያስቡት ለሁሉም ኮፍያው ተሰጥቷቸዋል፣ ኮፒ ተደርጎ ያን አይነት ኮፍያ ያረገ ሰው ሊዝናና ሲወጣ ወይን ሲል እንይዛለን ብለው ነው ቀንና ማታ እዛ እየተፈራረቁ የሚጠብቁት። በመጨረሻ ይህ ሰውዬ ለእኔ ሲነግረኝ ኦኬ እርግጠኛ አይደለሁም፣ ግን እዚህ በእርግጥ የተቀማ ከሆነ ግን ሞክርልሃለሁ ብዬው ትቼው ሄድኩና እዛ ጨርቆስ ድድ ማስጫጋ ተራ አስከባሪ የነበረ ኃይሉ በት የሚባል የእነሱ አለቃቸው ነበረ። ለሱ ሄጄ አናገርኩት። ኮፍያው ምናምን ከተገኘ እኔ ቤት ላከው ኮፍያውን፣ ልጁን አንፈልገውም ብዬ ያልኩት። ከዛ በዚያ ሁኔታ ቀጠሮ ሰጠኝና ተሰነባበትን ማለት ነው ክፍል እና ያው በቀጠረኝ መሰረት በቀጠሮ ቦታ ሄድኩኝ። ኦኬ የሆነ ትንሽ ልጅ እድሜው 12 የሚሆን ነው ኮፍያውን ነጥቆ የሄደው። ግን ሰዎቹ ቤተሰቦቹ ፈርተዋል፣ እንዲታሰር ያታሰርብናል ስላሉ ፈርተዋል። ምን ማድረግ እንደሚቻል አላውቅም። ኃይሉ ግን አይታሰርም ብሎ ቃል ከሰጠን ኮፍያውን በሰው እንልካለን ብለዋል። ስለዚህ ምን ትላለህ አለኝ። ኦኬ ያልኩና ያው የኢህአዴግ ጊዜ ሰዎች አንዳንዴ ከበረሃ የመጡ ስለሆኑ ኮፍያውን አንተ ነጥቀሃል ሁሉ ሊሉኝ ይችላሉ። ምክንያቱም እነሱ እንደዚህ አይነት ሰው ጋር ተግባብተህ እንደዚህ አድርገህ የምትሰራቸው ስራዎች እነሱ እንደ ኮራፕሽን ነው የሚቆጥሩት። ስለዚህ ጭራሽ አንተ ከሌቦች ጋር ግንኙነት አለ ምናምን ሊሉ ስለሚችሉ ቀድሜ ላናግራቸውና እነግርሃለሁ ብዬ ሄድኩኝ። ያለውን የዞን አዛዥ አናገርኩት። ልጁ ሚያዝ ከሆነ ማን እንደሆነ አላወቅኩም። ልጁ ሚያዝ ከሆነ ግን አያመጡም። ስለዚህ ልጁ 12 ዓመቱ ነው አረጋግጫለሁ። ትንሽ ልጅ ነው አላየሁትም፣ ግን እንደሰማሁት ልጁን እንያዘው ለህግ እናቅርበው የምትሉ ከሆነ ኮፍያው አይገኝም። ሰውየው ትኬት አዘጋጅተዋል፣ ወደ ሀገሩ ሊመለሱ 3 ቀን ነው የቀረው። አይ ልጁ መያዝ አለበት፣ ለህግ መቅረብ አለበት አለኝ። ኦኬ ተነጋገሩና ንገረኝ፣ እኔ ወደ ስራ ሄጃለሁ አልኩት። ከዛ ወደ ስራ ሄድኩኝ። አንድ ቀን ስራ ቦታ መጣ የልዩ ኃይል አዛዥ የሚባለው የዛ ኃላፊ፣ አሁን ስሙን ማልጠራው ትልቅ ስልጣን ላይ የነበረው ሰውዬ መጣ ቢሮ። እንደዚህ ብለህ ነበር፣ ለምንድን ነው ልጁን ማታመጣው አለኝ። አይ እኔ እኮ ኢንፎርሜሽን ነው ጋዘር እያደረኩ ያለሁት፣ ልጁን አላወቅኩትም። ስለዚህ ቢሆን ምናልባት ሊሆን የሚችለው ልጁ የማይጠየቅ ከሆነ ነው ቤተሰቦቹ አሳልፎ ሊሰጡ የሚችሉት። እኔ ባውቀው ማን እንደሆነ ባውቅ ኦኬ ይዘው ነበር፣ ማን እንደሆነ ግን አላውቅም። ኖ ካንተ ራስ አንወርድም አለኝ። ኦኬ ጥሩ፣ ኮፍያውን ግን አታገኙትም፣ ሰውየው ይሄዳል አልኩት። ይልቅ ከዛ በኋላ ይሄ እንዴት ነው የሚናገረው ምናምን አለቃዬን አናገረው ምናምን ጠራኝ ቢሮ እንደዚህ አለኝ። እንዴ እኔ እኮ አይደለሁም የነጠቅኩት፣ በዛ ላይ ለእኔ የተሰጠ ኬዝ አይደለም። በእግረ መንገዴ በሰፈሬ ውስጥ ለተፈጠረ ወንጀል ልተባበራችሁ ስፈልግ እናንተ ሌላ እያወራችሁ ከሆነ አላውቅም ስለዚህ ጉዳይ። በዚህ በምን ህግ ነው የሚያስጠይቀኝ? አረ እሱ እኮ ስልጣን ያለው ነው ሊያግድ። እንዴ ቢያግደኝስ ፖሊስነት ብቻ ነው እንዴ በአለም ላይ ያለው ስራ? ስለምወደው እኮ ነው የምሰራው እንጂ ገንዘቡ በቂ ሆኖ አይደለም። ስራውን ስለምወደው ነው የምሰራው። ጥሩ ነው፣ በጊዜ ጉልበቴ ሳይደክም ካባረረኝ እሱ ሌላ ስራ እየሰራው እኖራለሁ እንጂ እምነቴና አስተሳሰቤ ለረጅም ዓመት አብሮኝ ያደገውን እሳቤን እሱን ፈርቼ አልተውም። ደግሞ ችግር ምፈራ ሰው አይደለሁም። በችግር ነው ዘመኔን ሙሉ የገፋሁት ብዬ ነገርኩት። ይሄን ነገራቸው። እሱ አይሻይሉ ምናምን። በሌላ ቀን እኔን የሚግባባ አንድ ጓደኛ የሆነ አለቃ አለ። እሱ መጣና ዝም ብሎ ኮፍያውን አስመጣላቸው፣ ሌላውን ነገር ተወዋል። ሄድኩኝና እዛ ታክሲ ተራ አስከባሪው ለኃይሉ ነገርኩት። በፌስታል አድርገህ ኮፍያውን አስመጣ አልኩት። ኮፍያው ተሰጠው ለሰውየው። ጠርቼ እኔ ነኝ እንደውም እኔ ቢሮ መቶ ነው የሰጠሁት። ከዛም በኋላ ስልክ ተቀበልኩት። ስራ ይታገድ ብሎ ደብዳቤ ጻፉብኝ፣ ሌባውን ስላላመጣ ብሎ። እኔ ደግሞ የሰውየው ስልክ ነበረኝ። ያው ለኮፍያን እንደዚህ አድርጌ ሳመጣ ስራ ሊያግዱኝ ነው። እኔ ግን እንደዚህ ሰውየው አሁንም እሄዳለሁ አለ። እሱ ከታገደ እሄዳለሁ። እናንተ እኮ ምንም ልታመጥሉኝ አልቻላችሁ። 10 ቀን ነው ምናምን እንደዛ ተሰቃይቼ እንቅልፍ ሳልተኛ እያልኩ እሱ ነው ያደረገልኝ። እኔ ኮፍያውን ነው እንጂ የምፈልገው ከልጁ ምን አለኝ? ትንሽ ልጅ እንደሆነ እኔም ነግሬያቸዋለሁ። ኮፍያውን ስሎ ሰጥቷቸው ስዕሉ ተስሎ ለእያንዳንዱ ፖሊስ ኮፒ ተደርጎ በእጁ ተሰጥቶ ይህን ኮፍያ ያደረገ ሰው ይፈልግ ነበር ፖሊሱ። እና አንዳንዴ እንደዚህ አይነት ገጠመኞች አሉ። አሁን አዲስ አበባ ላይ ማስተውለው ነገር የክፍለ ሀገር ልጆች ፖሊስ ሆነው ይመደባሉ። ሰፈሩን አያውቁትም፣ ጓዳ ጎድጓዳውን አያውቁትም። ሌባ ሲሮጥባቸው ቤት ጋር እንደሚወጣ አያውቁም። በአምባሳደር ወንዝ ጋር ቢገባ ቤት ጋር እንደሚወጣ ያውቃሉ? አያውቁም። በሆነ ሰፈር በሆነ ጫካ በሆነ መንደር ውስጥ ሲገባ ቤት እንደሚወጣ ያውቃሉ? አያውቁም። ሰፈሩን አያውቁትም። የሰፈሩ ሰውስ መረጃ ይሰጣቸዋል? አይሰጣቸውም። ስለዚህ ፖሊስ በአካባቢ ቢመለመል ጥቅም አለው። አንዳንድ ፖሊሶች ከሌባ ጋር ሊመሳጠሩ ይችላሉ፣ ግን ከጉዳቱ ጥቅሙ ይበልጣል።
አሁን የክፍለ ሀገር ልጆች ናቸው። ከተማውን በደንብ አያውቁትም፣ አልኖሩም። ከክፍለ ሀገር መጥቶ ደግሞ የሚኖር ሰው ሊሆን ይችላል። 2 ዓመት 3 ዓመት የኖረ ከሆነ ያውቋል። ግን ምንም ያልኖረ ከተማ እንኳን መጥቶ አስፋልት ለመሻገር የሚጨነቅ ሰው አስፋልት ለመሻገር መኪና ይገጨኛል ብሎ የሚያስብ ሰው ፖሊስ አድርገህ እንዴት አድርገህ ወንጀል ልትከላከል ትችላለህ? እንዴት አድርገህ ልትመረምር ትችላለህ? ሁለት ህዝቡ ሊያምንህ ይገባል። ፖሊስ ያለ ህዝብ ምንም ስራ መስራት አይችልም። ፖሊስ ከህዝብ ተነጠለ ማለት ከባህር የወጣ አሳ ነው። ስለዚህ እኔ ስኬታማ ሆኜ ለሰራኋቸው ስራዎች ሁሉ ህዝቡ እኮ ጎኔ ነበር። ጫማ ጠራጊዎች፣ መኪና ጣቢዎች፣ ሎተሪ አዛሪዎች፣ ፀጉር ከርካሚዎች፣ ባለ ሱቆች፣ ባለ ድርጅቶች ሁሉም ያግዙኝ ነበር። ለምን? ያምኑኝ ነበር። በትክክል ነው የሚሰራው ብሎ ያምኑኝ ነበር። እኔ ከቀበሌ ኢንፎርሜሽን ተቀብዬ አላውቅም። ቀበሌ የሚነግርህ ሁሉ ጊዜ ውሸት ነው። የሆነ የሚጠላው በፖለቲካ ማይስማማውን ሰው ነው ለማጥቃት የሚሄደው ቀበሌ። ከቀበሌ ኢንፎርሜሽን ተቀብዬ አላውቅም። እኔ የምቀበለው የነበረው ቅድም ከጠቀስኳችሁ ማህበረሰብ አካሎች ናቸው እና አትርፌበታለሁ። በደንብ ነው ያተረፍኩበት። እዚህ ፖሊስ መስራት የሚችለው ከህዝብ ጋር ሆኖ ነው ብዬ ነው ማምነው። ለዛሬ ያ መዘዘኛ ኮፍያ ምን ችግር እንዳመጣና እንዴት እንደሆነ ህዝቡ ከተደገፍከው፣ ከተቀበልከው፣ ከቀረብከው እንደሚያግዝ ላሳያችሁ ፈልጌ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ሌሎች ጠበቅ ያሉ የወንጀል ምርመራ ታሪኮችን ተርክላችኋለሁ። ሰላም ይዟላችሁ።